ይሄ ግንባታው መቼ ነው ጀመረ? የሶስት ወር ግንባታ ነው። ኧረ ሶስት ወር ብቻ ግንቦት 25 ኢየሩሳሌም አጸደቅን። እሺ ሰኔ ማለቃ ላይ ተጀመረ። እስከ ነሐሴ መስከረም 12 ተማሪዎች ክላስ ጀመሩ። በስመ አብ ደስ ይላል። ትንሽ ለሁላችንም ታምር ነው የሆነብን። በጣም በጣም የእግዚአብሔር ስራ ነው። የተማሩ ናቸው አይደል? ዛሬ ነው ኢየሩሳሌም የደረሰን። እውነት ነው። ዛሬ ደርሶናል። ኧረ ልዩ ነው። እኔ እሺ ክላስ ያላችሁ አላችሁ? ሙኩቤ አብርሃም ኖአ አንድ አፍታ ተጋበሉ። ደጉ አንዴ እዚህ ጋር አብረን የተለየን እንድንሄድ ብዬ ነው። ቶሎ ብለን ክላስ እንገባለን። የቆየ ትምህርት ቤቱ ይሄ ቦታ ዛሬ እንደዚህ ነው። ከዛሬ 4 ወር የመጣ ሰው እዚህ ጋር ይሄን ቦታ የማውቀው በዚህ ቤት ተራራ ያለ እንትን ከፍታው ማለት ነው። አፈሩ በቃ በዚህ ተራራ ላይ ያለ ነው። ይሄ በፍጹም እዚህ ጋር ቤት ይሰራል ብሎ ነው የሚያስበው ይሄ ቦታ ማለት ነው። ወይም ከዚህ ቀጥሎ ያለውን ቦታ ያኛውን ካያችሁ በዛ በኩል ካያችሁ ለሎን ዳገት ካያችሁ ከሱ የባሰ ነበር እዚህ ጋር በቃ ቢያንስ በድንጋይ እንኳን ሲሰላ ከ200 ብዙ 200ዎች በላይ ባጆ ድንጋዮች የወጡበት ነው ወደ ከተማ ማለት ነው። ስለዚህ እግዚአብሔር በሚያውቀው እግዚአብሔር ረድቶን ማለት እንችላለን። ምንም የኛ ስራ አይደለም፣ ግን ወረዳዎቻችንም እንዲያውቁ ስለምንፈልግ ነው። የበለጠ ትምህርት ቤቱ አሁን ያለበትን ቁመና ወንድማችን መምህር አቦዬ በደንብ ይገልጽላቸዋል። እንደ ስራ አስፈጻሚ እንደ እግዚአብሔር ፍቃድ ከእግዚአብሔር ጋር ገና በጣም አጋር አካላቶች ስላሉን ያ በማድረግ በቃ ያለ ምንም ባንክ ብድር በዱቤ በበጎ በሆኑ ሰዎች በሰጡት ነገር ነው ትምህርት ቤቱ ያለቀው ማለት ነው። ቃስ ብላችሁ እየሰራችሁ ትከፍሉናላችሁ ብለው ቤተክርስቲያን ቀን የሆኑ ሰዎች ማለት ነው። እና ታምር በሚመስል ሁኔታ እንዳልኳችሁ ውሸት ሳይሆን 3 ወር ሳይጨርስ ነው ትምህርት ቤቱ ክላስ የጀመረው። አልተሳሳትኩም። 3 ወር እንትን አልጨረሰም። ግንባታ እንደ እግዚአብሔር ፍቃድ እዚህ ላይ ደርሷል። ግንባታው ምን ይመስላል የሚለውን ከመጀመሪያ ጀምሮ የተወሰነ ነገር መምህር አቦዬ ወይም ርዕሰ መምህራችን ይገልጽልንና እንትን እንላለን። ያው ታውቁታላችሁ። የተወሰነ ቆያችሁ። እግዚአብሔር ይመስገን። አሜን። የእግዚአብሔር ስም የተመሰገነ ይሁን። አሜን። ወንድማችን ዲያቆን አቦነ እንደገለጸው ይሄኛው ትምህርት ቤት በሊዝ የተወሰደ ከመንግስት የተወሰደ ቢሆንም ቆይታ ጊዜው ሂደት ላይ የቆየበት ረጅም አመታት ነበሩ። ከዛ በኋላ ግን ስራ ለመጀመር ኦልሬዲ በ2017 ዓ.ም በግንቦት ወር ላይ ነው የተጀመረው። ግንቦት 24 ላይ መሰረተ ድንጋዩን አስቀምጠናል። በብፁዕ አባታችን ፍቃድ ከሀገር ስብከት በተመደቡ አባቶችና ከከተማ አስተዳደር በተመደቡ መንግስት ስራ ኃላፊዎች ጋር አብረን መጋቢት 20 ግንቦት 24 ወር መሰረተ ድንጋይን አስቀምጠን ስራ የተጀመረው ግንባታ የተጀመረው ሰኔና ሐምሌ ነሐሴ ውስጥ ነው። መስከረም ኦልሬዲ 12 ላይ ነው ትምህርት የጀመርነው። ትምህርት ስራውን ምንም አላልንም። የተገነባው 15 መማሪያ ክፍሎች አሉ። ቅርንጫፍ ማዕከል አለ፣ ኮምፒውተር ክፍል አለ፣ አስተዳደር ቢሮዎች አሉ፣ የሰው ሀብት ሌሎችም ቢሮዎች አሉ። ስታንዳርዱን የጠበቀ ቤተ መጻሕፍት ተገንብቷል። ቀጥሎ ደግሞ የወንዶች የሴቶች ሽንት ቤት አለ። ይሄ ነው እንግዲህ ይሄንን እናንተ የሚታዩት ነው። ይሄ ሁሉ የፈጀው ወደ 8.7 ሚሊዮን የሚደርስ በጀት ነው። ይሄንን እንግዲህ ቅድም ወንድማችን እንደገለጸው በተለያየ በጎ አድራጊዎች ደግሞ ማህበሩ ደግሞ እንደ ዕቁብ ዘንድሮ የጀመራቸው ፕሮጀክቶች አሉ። እነዚህ ፕሮጀክቶችን እናንተም እንደ ወረዳም ራሱ የሆነ ትንሽ ልማት ተቋማትን በማደራጀት ዕቁብ ብትጀምሩ ይጠቅማቸዋል ብዬ አስባለሁና የተጀመረ ዕቁብ አለ። ዕቁቡንም በቅድሚያም እያለን አንዳንድ ነገሮችን እየተጠቀመን ይሄንን ፕሮጀክት ወደዚህ ደረጃ ለማድረስ ሞክረናልና አሁን ደግሞ ቀሪ እንትኖች አሉ። በር፣ መስኮት የተወሰነ ነገሮች የቀሩ ነገሮች አሉ። ይሄንን ሂደት አሁን መማር ማስተማር ስራውን የሚከለክሉ አይደሉም።
ቦታው ሙቀታማ ከመሆኑ አኳያ የሚከለክል አይደለም። ስለዚህ በዚህ ደረጃ ላይ ደርሰን ተማሪዎችን ተቀብለን በአንደኛ ደረጃ ከ600 በላይ ተማሪ በቅድመ አንደኛ ደረጃ ደግሞ 2 ብራንቾች አሉ 275 እና ከዛ በላይ የሆኑ ተማሪዎች አሉ። አጠቃላይ ወደ 800 የሚደርሱ ተማሪዎችን ተቀብለን እያስተማርን እንገኛለን የሚል ነገር ነው። ስላዳመጣችሁ እናመሰግናለን። በጣም ጥሩ ጊዜ ይስጥልን ወንድማችን። ያው እሱ ከዋጫና ተኮ ደንባያ የመጡት ያውቁታል በደንብ። በዋጫ ምን ቤተክርስቲያን ነው እሱ አሰርቶ የወጣው የሆነ ወረዳ በራሱ ጥረት ማለት ይቻላል እንደሰማሁት። ያው ይሄ ለውዳሴ ከንቱነት ሳይሆን ጥሩ ተሞክሮ ስለሆነ አሁን ሙቁቤ እሱ ተኮ ደንባያ ነውና ትምህርት ጽሕፈት ቤት ሱፐርቫይዘር ነበሩ እሳቸው ፊት ወረዳ ላይ እዛ ርዕሰ መምህር ነበሩ። አዎ ከዛም በኋላ እሳቸውም እዛው ትምህርት ዘርፍ ላይ ያለ ነው ወንድማችን ከቁጫ አልፋ ተኮ ደንባያ። አሁንም እዚህ ሆነው የሚችለውን ነገሮች እዛ ያሉትን ወንድሞችን ያግዛው። እውነት ለመናገር ማለት ዋጫ ተኮ ደንባያ ትንሳኤ አታውቂውም አቦየን እና እሱ ሰላምበር እነዚህ ሶስቱን ወረዳዎች ኃላፊነት ሰጥቻለሁ እንደ አባላት ክፍል እንኳን ማለት ነው። እንደ አባላት ክፍል ማስተባበሪያ ነበር። አሁን የወረዳ ማዕከሉ ጸሐፊ ነው ግን እኛ ጋርም እንደ ክፍል መጥቶ እንትን ይላል። እዚህ በሚችለው መንገድ እንትን ያለ ነው። እንግዲህ የሚጠበቅብንን ማድረግ ለራሳችን እንደሆነ ሁላችንም እንድናቅ ማየትም ያለብን የሆነ ውስጣችን ውስጥ ነገር ፈጥረን ቁጭት ይዘን ወደ ወረዳዎች እንድንሄድ ስለምንፈልግ ነው። እንደዚህ ጥሩ ተሞክሮ ጨንቻ ወረዳ ማዕከል የታችን አለች። እንደዚህ ትምህርት ቤት አላቸው። ትምህርት ቤቱ ግን በቤተክርስቲያን አጸድ ውስጥ ያለና የትምህርት ቤቱም ስም ቅድስት ማርያም አሁን ትንሽ ቻሌንጅም ገጥሟቸዋል። የትምህርት ቤቱ አሁን መውጣትን በጣም ይቸገራሉ እና ስለዚህ ቢያንስ እንደ መዋቅር አቡነ ጎርጎርዮስ ትምህርት ቤት ሲከፈት የራሱ መሪ ቃል አለው። መሪ ቃል አዲስ አበባ ላይ ያለው መሪ ቃሉ አርባ ምንጭም ያለው ኮንሶም ያለው መሪ ቃሉ አቡነ ጎርጎርዮስ ተመሳሳይ ነው። ምንድነው መሪ ቃላችን? ትውልድን የሚተካ ትውልድ በተሻለ ጥራት እናፈራለን። ስለዚህ ይሄ በየትኛውም ማህበረ ቅዱሳን መዋቅር ያለው አቡነ ጎርጎርዮስ ትምህርት ቤት የሚሰራ እንትን ነው። ስለዚህ ለዚህ ይሰራል ማለት ነው። ስለዚህ እንደ ቤተክርስቲያን ልጅነትን እንደ ዜጋ ግዴታ አለብንና የሚጠበቅብንን መልካም ዜጎችን ለማፍራት ጥረት የሚያደርግ ነውና እዛች ጋር ፊት ለፊት የምታዩን ግን አይታችሁ እንደምትመጡ ትምህርት ያ ቅርንጫፍ ማዕከል ነው። ትምህርት ማብላት ተገያ ማለት ነውና እንደዚህ ወደዚህ መምህራኖች ላይ ይጣጣል የተለያዩ ሰዎች ናቸው የሚቀመጡት። እዚታችን ነው። አሁን ይሄ ማበልጸጊያው የተሰራበት እሱ ሴፍቲ ታንክ ነው። ሴፍቲ ታንክ ነው። ከዚህ በፓይፕ ነው እዛ ይሄዳል። እዚህ ጋር ደግሞ ያለችው የመምህራን ቶይሌት የመምህራን ሻወር ቤትም አለ። እዚህ ጋር የመምህራን እንትን ነው። እንደ እግዚአብሔር ፍቃድ ደግሞ እዚህ ጋር ሰሞኑን ለስራ ፈጣን ተናግረናል። ያ ወረዳዎችም እንድታውቁ ስለምንፈልግ ነው። ወደ G+2 ፎቅ እዚህ ጋር ለመስራት ታስቧል። የተወሰነ መሳለጫ ማለት ቦታ ስላለችን ማለት ነው። ቦታ ላይ G+2 እንደ እግዚአብሔር ፍቃድ እንትን ተብሏል። ወደዚህ ጋር ዋናው ነገር ጋር ስንመጣ ድንገት በስም የምታውቁት ከሆነ አላውቅም፣ ወንድማችን ገናናው ፍስሐ ትላንትና ተንበርክኳ እግር ያጠበች ካያችሁ የእሱ ባለቤት ነበረች። እግር ያጠበቻቸው ብዙ ነበረችና የሚገርሙ ልቦች ናቸው እና ልጇ ጋር ነበር ያጠበችው። ልጇም የእሷ ልጅ ናት ያጠበችውና ትላንት ያጠበች ነበርና በሱ ስም ነው። ይሄ የሊዝ ቦታ ነውና ለሪዞርት ነው ለትምህርት አይሆንም ተብሎ ወርዳው እንትን ብሎ ኋላ ክልል ተመላልሶ ፍቃድ ሲሰጠው እንደ ሕፃን ልጅ ነው ለአንድ ቀን ስደት ባለና ያዩት የዛን ቀን አለች። ስለዚህ ምን ያህል ለዚህ ቦታ ዋጋ የከፈለ ባለውለታ ነው ይሄ ወንድማችን ማለት ነውና የቤተ መጻሕፍት በሱ ስም መታሰቢያ እንዲሆን የኢንቨስትመንት ሀብት ልማት ቦርድም ስራ አስፈጻሚውም ስላመነበት እንደዚህ ይሆናል። እኛም በጣም ደስ ብሎናል። አጋጣሚ የመጡት ሰዎች ሁሉ በጣም ብዙዎችን ቁጭት ውስጥ የፈጠረና እግዚአብሔር ይመስገን። እንግዲህ ከኋላ ያው ቤተ መጻሕፍቱ በነገራችን ላይ ስታንዳርዱን የጠበቀ ይባል እንጂ ብዙ የማሉ ነገሮች አሉና በትምህርት ተቋማት ውስጥ ያላችሁ ምን ችሎች እድሎች ካሉ አክሰሶችን መጻሕፍቶችን የሆነች ነገሮች እንደ ሪፈረንስ የሆኑት ነገሮችን ለትምህርት ቤቱ መደገም ይቻላል። ለግድ ከኛ በላይ ያለን የተቋም ብለን እናስብ። አሁን እኛ ዋና ማዕከል
አሁን የማህበሩን እንትኑን ካያችሁ ጎን ላይ G+10 ምናምን የልቀት ማዕከል ተሰራለ ለሱ አሁን እኛም ባለፈው እንዲ እርዱን ምናምን ብሎ በብዙ ሚሊዮን ነው ጠይቆት እኛ ምን ችለውን ወደ 10,000 ምናምን ልከ በቃ በተገኘው አጋጣሚ ሁሉ አርባምንጭ ማዕከል የተመሰገነ ነው ትልቁ ነገር እንዳደረጉ በቃ ቃልን አክብረው መልስ ሰጥተውናል ዋናው ማዕከል ስለዚህ የምትችሉትን ነገር ማድረግ መቻል እንደ ወረዳም እንደ ማዕከልም ሁሉም ማትረሱ ትዝታ ማድረግ ይጠበቅብናል ለማለት ፈልጌ ነውና እንግዲህ በተለያየ አይነት መንገድ ከዚህ በኋላ ትምህርት ቤቱ ራሱን ማሳደግበት ወደ ሃይስኩልም ለማሳደግ መሄድበት ይሄኛውን ደረጃ ምን ማድረግ አለበት መጀመሪያ ስታንዳርዱን የጠበቀ ስማርት ማድረግ አለበትና በተሻለ መጠን እግዚአብሔር ይመስገን እዚህ ደርሷል አሁን በእኛ ፍላጎትና ስሜት ሳይሆን እግዚአብሔር በፈቀደው አቦት ተቀደላ ጨርሰልን ትንሽ ያራስኩት ብዙውን ነገር ያው ስንመለስ እናያለን አጋጣሚ ሽንት ቤቱን አይት ብሎ በመለሱ አሪፍ ነበር ያኛው ይሄ የእህቶች ወደዛ ነው የወንዶች በዚህ ጋር ነው በዋናነት ያው በቤተ መጻሕፍቱ በኩል ላይ አንተ በነገርከው በትምህርት ቤትና በተለያዩ እንትኖች ላይ ላሉ ሰዎች ይታወቃል ትምህርት ላይ አሁን እዚህ ጋር ተማሪዎች የሚማሩት በራሳቸው መጽሐፍ በወላጅ ገዝቶ ነው እና ወደ መንግስት ትምህርት ቤቶች ጋር ስንሄድ በስቶር ላይ የምናገኛቸው በርካታ መጽሐፎች አሉ እኔም በመንግስት ትምህርት ቤቶች ስለመጣሁ አውቀዋለሁና በርካታ መጽሐፎች እዛ ተቀምጠው ግን እዚህ አንድ መጽሐፍ ሁለት መጽሐፍ የራሱ የሆነ ባለው አለ ስለዚህ አጋጣሚ መጽሐፎችን የምትረዱበት መማሪያ መጽሐፎች ኢቭን ኢፍ ሪፈረንስ ብቻ ሳይሆን መማሪያ መጽሐፎችን እድል የሚታገኙበት ካለ ቀጣይ እኛ አሁን ተማሪ ገዝቶ የሚያልፍበት ሳይሆን ዩዝ እንደ ሪዩዝ እንዲያደርግን ለማድረግ ያሰበን ነው ተማሪ ከሚገዛበት አጠቃላይ ለተማሪ የሚመጣው መጽሐፍ ሰብስበን ከአንድ ሁለት አመት በኋላ ለተማሪዎች መጽሐፉን አድለን እንደ መንግስት ትምህርት ቤት ወደ ኋላ መልሰን እየሰጠን የምናደርግበት እድሎችን ለማመቻቸት እየሰበሰበን ስለሆነ አጋጣሚ ላይ ትምህርት ቤቶች እድል የሚታገኙ ካላችሁ አጋጣሚ ላይ ጠቅመን ይችላል አሁን ለምሳሌ እናንተ አካባቢ ሳይንስ የትምህርት ቤቶችን ብትልኩ ላይ ጠቅመን ይችላል ግን አጋጣሚ መጥቀም የሚችለው እንግሊዘኛ ጋሞኛ እነዚህ ሊጠቅሙ ይችላሉ ከገጠር ትምህርት ቤቶች የመጣ ሌላው እዚህ ጋር በአማርኛ ስለሆነ እናንተ በጋሞኛ በቋንቋ ስለሆነ አይጠቅሙም ከተማ ላይ መንግስት ትምህርት ቤቶች የሚያስተምሩት ትምህርት አይነቱ የሚሰጠው በአማርኛ ነውና ሌሎችም ሪፈረንሶችን እድል ካገኛችሁ እንድትረዱና የሚረዳ አጋጣሚ ስፖንሰር ካላችሁ ካገኛችሁ እንድትረዱ የሚለው ነው ያው ይሄ ቅድም እንሱ በነገረው ልክ ሽንት ቤቱ እዚህ ጋር እንትን የለውም ጉድጓድ የለውም ጉድጓዱ ያለው እዛ ጋር ነው ሰፊ ታንክ በቱቦ ሄዶ ነውና እግዚአብሔር ከፈቀደ ደግሞ ከቀጣይ ዓመት ጀምረን አስተዳደር ህንጻዎችንና ሌሎችንም መማሪያ ክፍሎችን ወደ ይሄንን ለ1 እስከ 6 አድርገን ከ7 እና 8 እዚህ ጋር አድርገን ደግሞ ሌሎችን የስብሰባ አዳራሾችንም ጭምር እዚህ እንገነባለን ብለን ነው ቀጣይ ደግሞ ከዚህ ወደ ላይ ያለ ቦታ አለ እዛኛው ቦታ ላይ እግዚአብሔር ከፈቀደ ሁለተኛ ደረጃ ትምህርት ቤቱን እንከፍታለን ብለን ነው እስከ ላይኛው ነው ድረስ እስከ ላይ ድረስ ነው ያለው ቦታው ወደ ላይ ሰፊ ነው 5300 ካሬ 300 ካሬ ሰፋ ያለ ይዞታ ነውና የሴቶች መጸዳጃ የወንዶች መጸዳጃ የተማሪዎች ነው እንደዚህ ነው ያለው በዚህ ጋር እንደዚህ የቶችን ፈትሻችሁ ወንዶችን ፈትሻችሁ መጥቻላችሁ